ሰላም ይላል ፋሚሊያንስ መተናል። ዛሬ ሳምሰንግን ይዘናል። ጋድ ከወጡትን ጀምርና እስከ ሚስጥሮቹ ድረስ እንሄዳለን። ይመቻችሁ። ሳምሰንግ በዓለም አቀፍ ደረጃ ትልቅ ተጽዕኖ ያለው የደቡብ ኮሪያ ሁለገብ ኩባንያ ነው። ሳምሰንግ የተመሰረተው በ1938 ዓመተ ምህረት በሊ ቢዩንግ ቹል ሲሆን በወቅቱ የንግድ ድርጅት ነበር። የሚነግድ ብቻ ማለት ነው። ልክ እንደ ቢዝነስ ካምፓኒ ነው ላይክ ዲስ ኤንድ ስሙ ሳምሰንግ የሚለው ቃል በኮሪያኛ ሲሆን ያም ትርጉሙ 3 ኮከቦች ማለት ሲሆን ያ ደግሞ ሲተነተን ትልቅ ብዙና ዘላለማ ኩባንያው እንደ ምግብ ማቀናበሪያና የጨርቃ ጨርቅ ንግድ ተጀምሮ በኋላም ወደ ኤሌክትሮኒክስ ግንባታ እና መርከብ ግንባታ እንዲሁም ኢንሹራንስ በማስፋፋት ትልቅ የንግድ ቡድን ሆኗል። ሳምሰንግ ኤሌክትሮኒክስ የኩባንያው በጣም ታዋቂ ክፍል ነው። የሳምሰንግ ኤሌክትሮኒክስ ኩባንያው ክፍል በተለያዩ ዘርፎች የሚሰራ ሲሆን ከነዚህ መካከል በመጀመሪያ ስልኮችን ነው በቀዳሚነት የምናያቸው። ምክንያቱም ቀዳሚውን ቦታ የያዙት የሳምሰንግ ስልኮች ናቸው። ሳምሰንግ ጋላክሲ ስልኮች ኤስ ሲሪስ፣ ኤ ሲሪስ እንዲሁም ፎልደን ኦር ፍሊፕ የሚሆኑ ስልኮች ሲሆኑ በዓለም ላይ በብዛት ከሚሸጡ የሞባይል ስልኮች መካከል ቀዳሚዎቹ እነዚህ ነው። ሁለተኛነት ደግሞ የቤት ውስጥ መገልገያ መሳሪያዎችን ያመርታል። ይህ ድርጅት ለምሳሌ ቴሌቪዥኖች፣ ማቀዝቀዣዎች፣ የልብስ ማጠቢያ ማሽኖች እና ሌሎች የኤሌክትሮኒክስ እቃዎችን ያመርታል። በሶስተኛነት ደግሞ ሳምሰንግ በዓለም ላይ ካሉ ትልልቅ የሴሚ ኮንዳክተር የማህደረ ትውስታ ኦር ሚሞሪ ቺፕ እና ዲስፕሌይ አምራቾች አንዱ ነው። ሌሎች እንደ አፕል እና ሶኒ ላሉ ኩባንያዎች አክሰሰሪዎችንም የሚያቀርብ ድርጅት ይሄው ነው ማለት ነው። ድርጅቱ ያደረጋቸው ተጽዕኖዎችን ስናይ በመጀመሪያነት የገበያ መሪነትን ይዟል። ሳምሰንግ ኤሌክትሮኒክስ በዓለም ላይ ካሉ የቴክኖሎጂ ኩባንያዎች መካከል በአመታዊ ገቢውና በምርት ጥራቱ ግንባር ቀደም ነው። ሁለተኛው ደግሞ ምርምርና ፈጠራ ላይ ኩባንያው በተለይ በአርቲፊሻል ኢንተለጀንስ ኦር ኤአይ ኦር በ5G ኦር በ6G ቴክኖሎጂ እና በሮቦቲክስ ላይ ከፍተኛ ኢንቨስትመንት ያደርጋል። ለምን ሳምሰንግ ካምፓኒ አንሄድም ኦር የዚህ ሰውዬ ልጅ አግተን ግን ያስጠይቀናል። እንደራሴ ከሆነ ይህንን ነገር ባታደርጉት ባይነኝ። እሺ እንቀጥል። በሶስተኛነት ደግሞ ያደረገው ተጽዕኖ በሰራተኛ በኩል ነው። በዓለም ዙሪያ በተለያዩ አገራት የሽያጭና የማምረቻ ማዕከላት ያሉት ሲሆን በመቶ ሺዎች የሚቆጠሩ ሰዎችን ቀጥሯል። በኢትዮጵያም ሳምሰንግ በጣም ተወዳጅ ብራንድ ነው። በተለይ የሞባይል ስልኮቹና የቤት ውስጥ እቃ መገልገያዎቹ በስፋት ይገኛሉ። በገበያው ውስጥ የተለያዩ የሳምሰንግ ጋላክሲ ስልኮች ሞዴሎች በይፋዊ ወኪሎችና በተለያዩ የንግድ መደብሮች አማካኝነት ለተጠቃሚዎች ይቀርባሉ። ከሳምሰንግ ካምፓኒ መማር ያለብን ነገር ቢኖር ጥራት ያለውን ነገር በቅናሽ ካመጣን ነው። ቢኮዝ ኦፍ ማንኛውም ሰው ጥራት ያለውን ነገር በቅናሽ መጣ ማለት ያንን ጥራት የሌለውን በውድ ከሚገዛ ያንተን ይገዛል። የዛን ሰዓት ሌላ ደንበኛ ያመጣልሃል ማለት ነው። የዛኔ ጨርሰናል። የዛሬው ቦምቦክ ላይ ሰብስክራይብ አድርጉ፣ ላይክ እንዳትረሱ፣ ሐሳብ አስተያየት በኮሜንት አስቀምጡ። ቢጄሊ ወዳችኋል ቻው። ኢትዮጵያ ለዘላለም ትኑር።